አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ገራገሩ ወህጅ ለኛል ወህጅ በረሪ ወባገራችን ደንብ ወበባህል ኑሪ አማን አይደለም ወይ ገራገሩ ናፈቀኝ ምንድነው የምትንጫጩብኝ? እኔ እኮ ማራ ምንድነው ባላቲ ሳይነጋ እንግዲህ ለካ ምን ነው በዚያ በተዳው ጨናይ ነው እንጂ ምን ብላ ልትጫለኝ ምን አሁን የጭስ ሆኖ ነው ቅስቅስሽቲ አይዘው ልቀሰቀሰኝ ነው እንጂ እኔ ነኝ እኮ የዘፈንኩ ድምጡ ተዛባብ እንዴ ልብስ እንደለበስከው ትውላለህ ትተኛለህ ምን አለ ማታ ማታ ቀይር ብዬ ልብስ ሰጥቻለሁ ነበር እናሱን እኮ ዋላ ሌላ ማታ ለብሷል ፀሐይ አታስልቅሻት እንጂ ተነሱ ማታ ወጦ ዲጅዚያ እንቁላል እንብላ ወሳችን የለመደች ጦጣ ሁል ጊዜ ሽምጣጣ አሉ ወልሽ አግድሊ ውሽማቼ ሲመጣ ነው ገና ምን በላ ተለመደና ዶሮ መከችከችኒ እናት ሻሙስ ከቻላሉ ዝም ብሎ ይመጣል እንዴት ዝም ብሎ ይመጣል ለምን አይቻለሁ እኮ ቤቱን እንደማ እንግዲህ ቤቱ ብትልስ እንዲው ማንተ እስክትነሳ እየጠበቅኩ ነው ወዲሽ ተጫዋቱ በቃ ምን ያገኛችሁት ተቀማመሳችሁ መቼም እስታውን ጣይባዱ ደረሰ እና ስትልጊ ነበር ስትልጊ ነበር ምንድነው ተጫዋት ልጅቻችሁ ምን አረግ ቆነጠጠቻት ብለህ ህድናይ እንድናከረ መስላት ማመልህ እኔና አንተ እንግዲህ ሚስጥር ታውቃለህ እንደው ጓደኞቹ ምናምን ታሉ እንትን እንዳትላያው እንዳለን ህድና ዛሬ በስራው እንዲያ በየተልተሎ ማስፈጫጫት ሽሮ የለኝም የሽሮውን እህል ሰጥሻለሁ ያልከኝነ ላክልኝ አንተ እንዳትሸከም ለብርቁ አይደለም አንተ ይዘውና እሱ አይሸከም እሺ እንዳልሸከም ተሸከም አይደለም ባያ ወንድ ያለ እንዳይሸከም አንተ ይዘህና እሺ የሱሪን ነቀቀርግና እንዲያርገህ ቁብ አርገህ ይሰጣህ ወሳን ቋጠሩምቱ ምን እግዚአብሔር ይስጥልኝ ብላ መስግን ይዘና እሺ ይኸውልህ ሰው ታለ ዝም በል ተሌለ አሁን ነገር ዝም ነው አይደለም ናማ ብለህ ሰው ካለ አይደለም ና ብለህ ና ወደዚህ ብለህ ብቻውን እንዲህ አለችህ በል እሺ ግን መመሪያ እንቁላል ነው ማንበላ አይደለ ሲመጣ ካለማ ይዞ ተመጣ እንቁላል ይልኝ ማተጥላለሁ እንዴት እኔ እንቁላል ይቆና እንግዲህ ያዛውት ማስተለ ነበር እሷ ማያደረችትን እንጎቻ ነው የማታይትን ማታ ያለጎትኩላችሁ ለልጅ ስታጎርስ ነው ለምጣው ናና ሹሮ ይዘው አንተ እየቀለድኩ አይደለም ይሄ ነገ ጀምረህ ጦምክን ተደፍተህ ወይ ደረቅ እንጀራህን እንደለመድክ ትጎሰኩሳለህ አሁን ሄደህ በስነ ስርዓት የነገርኩህን ነገር ልብ ብለህ ነገረው ናና አይደለም ያልከኝን ላክልኝ ሽሮውን ዛሬ እንዳስፈጨው በስራው ነገ ባል ነው ነገ ባል አይደል በል ከሰው ጋር ከሆንክ ግን ተውዋል ከሰው ለምን ብለህ ነው ተሰው ጋር ተሆነ ኧረ ወይ በጧቱ አይደል አውቃለሁ ነስበር ጓዴራ ሌላ ዘብስ አጀለኛል ወጀራሪ ዲው ሰው ጉድ ባይልኝ እኔ ነበር ማለት አይ አረ ጨርቄ አቤት ወደሱ ያትመጣው ለኔም ልሙቅ እሱ ላይ ወሳ እስካሁን ደድ አይደል ደሞ እስኪኝ እንደ ታስንት ታለማጀውሽ አቤት ደህና ዋላችሁ ደህና ዛር ምስኪ አየረው አቤት ደህና ደህና ግዜ አለ ምን እቅጣለ
ምን ከብቶች ምን ሆኑ? ኧረ ከብቶችስ ደህና ናቸው። እና እኔ እዛ ከብት እየጠበቅኩ እንደው ሆዴን ዝም ብሎ ሽውታኑ መሰለህ አመም ሲያደርገኝ አንተ እኮ እዛ የሚላክልህ ምግብ አሰንብተህ መብላት ትወዳለህ። ኧረ እበላለሁ አለ እንኳን ላሰነብት አላውልም እበላለሁ ቶሎ መብላት እበላለሁ። ሽውታ ነገር መሰለህ እንደው ቁርጥ ሲያደርገኝ ሰውነቴም እንደው ድክም ሲለኝ ማር ነገር እንደው በቡና ላውሰሽ ብሰጪ። ኧረ ምን አባቱ ደግሞ እሱማ በጃለህ እንደው ቡና ልቅን አልወቀጥኩትም እንደው የባሉን በኋላ እንትዬ ነው መጥብዬ ኧረ እንደው ማለት እሺ ካለ ለነገሩ አባቱ አለ እዚህ ደግሞ ምን ጠፋ ብለህ ነው አለ እንደው ሳላውቀው ነው ዝም ብሎ ወጋ ያደርገኝ። እኔን አንተንስ ክፉ እንዳይነካ እንዳወቀ ስራ አይዶን ጠዋት እንደወጣ እሱ ማልዶ የሚወጣ መች ቤት ይውላል ብለህ ነው ተወቀው። እና ከብቶች ደህና ናቸው? እንዳይጠፉ እሺ አይጠፉ። ሰው ተክቼ ነው የመጣው ተረኛ እሱ አንተንማ ክፉ እንዳይነካ እንደው ከየት እንደመጣም አላወቅኩት። ፈሪውላ ምን አባቱ ሊልና እኔን እናቴ እኔን ደግሞ ጠላትሽ በልስቲ ታስቲ አይ ምን አባቱ ሊልብኝ ነው ባለ መኪና አቡሽ አይደለሁ ብርቁ ነኝ። ብርቁ እንዴት ነህ? እንደምን አለ? ደህና ነው። አንተ እናት ደህና ናቸው? እህትስ እንዴት ናት? ደህና ናቸው? ወዴት እየሄድክ ነው? ሽሮ እህል አተር ተሸከመ ይዘውና በለው ተብዬ። ኧረ ሽሮ እህል ቸግሯት ነው። ኧረ ይሄማ ቶሎ ብዬ ፈጠን ብዬ መስደድ አለብኝ። ቆይ አቡሽ አንተ አትርከም፣ እኔ አመጣላታለሁ። በቃ የተላኩትን ማድረሻ ችግር የለውም አታስብ። እህሉን ያልሽውን ያመጣልሻል። እቤት ጠብቂ፣ የትም እንዳትሄጂ በላት። እንጂ ሰውዬ ነው የምልህ ገነኛ እኮ አባቱ ልብይ ነው ልጨምርልህ? ኧረ በቃ ምን ለመድኃኒት አለ በል እስኪ በል እንደው የሚሰጥህን አንዱ ወዲያው ነው የሚያቅመስ። እንደው ሲላክ ትኩሷን ነው ሲበርድ እዛ ሲገጠም እኮ ይለጉጣል። ኧረ እንደው እኔ እንኳን አላቆይም አልኩት። ምግብ ሳትበላም ኧረ እበላለሁ። እንዴት ሳይበላ ይኖራል ወይ? አቤት ማነው? ቤት ጠፍቶ ነው? አጌሮ ተልክ ታውቀዋለህ? እንዴት አውቀዋለሁ? ማወቅስ ምን ነው ያለ ቤት ጠፍቶ ነው? የማን ልጅ ነህ? አየሁ እንዳለ አየሁ እንዳለ እኮ እዚህ የለም ያለ ያየሁ እንዳለ ቤት ሌላ ነው። ና እኔ ደል እየሰደው ነው ከብቶች ደግሞ እንትን እንዳይሉብህ ና እኔስ ማራሉ ድም እኔ ና ልስጥተው ስትበላ አይቶ ስጭ ብሎ ና ልስጥና እሺ ማሳደገው በርድ ንሳ ማርገሙ ምን ንሳ ሳይ አይ ዝም ብዬ አየልሽ ነገር ያዩትን አየሁ እንዳለሳ ረሆ በላይ ዛሬስ ምናፊን በቆረጠው አንቸሪያ ልጅ ቀልጦ ቀረ። በየመንገዱ እየቆመ ነው እንጂ ምን እንግዲህ አንቺ ቤቱን የትኛው ነው ብለሽ አውቀሽ ነው የምትጀኝ? እንዲው እኮ እየዘጁ ተቃሩ የለውቀችሁ እናት ይቸግረኝ ደግሞ ሳንፈራስ ይቸግራል። እናት ከአጋጣሚ ናት ተግባባኝ መታጋባኝ ይቻ አጋጣሚ ናት። እቺን አጋጣሚ ተጠቅሜ መግባት ሰይ ጦማዳሪ ነው ያየው እንዳለ ቤት እኮ አይደለም ያታየው እንዳለ ተርከው ምን ነው ዘመዱ ነው ሽማችን አይቦ ደግሞ ምን አወቃ ደግሞ ምን አወቅ እኛ እንቁላል ነው ተይል አየው እንዳለ አንተ አሁን አዲስ መጥቶ
ናችሁ እንዴ? አዲስ የመጡ ሰዎች አሉ የተባሉት እናንተ ናችሁ? እና ትልካህ ነው እና ያየው እንዳለ ቤት እኮ እዚያ ነው ሲገናሩ ብለው እንዳላሳየ ሲገራቸዋል እና ጎረቤት አይደል እዚህ ቡና መጠጣት ምናምን ስጠሩ ይመጣል። አይ ያየልህ ነገር እናንተ እዚህ ነው ቤት። ኧረ ይሄማ የኔ ቤት እኮ ነው። የኔ ቤት ነው። ይሄ የኔ ቤት ነው። ዋ እኔማ አየው እንዳለ ነው። አየው እንዳለ ቤት አላሳጅና ማሩን ብሎ ብዬ እኮ በመንገድ ተምትበሉ ብዬ ነው። ልጨምር ሌላ ቀን ትመጣ ነው። በል ብለውና ያየው እንዳለ ቤት አላሳይ። በዛ ነው ያለ። ምን አይነት አበሳሪ ገቡ እናንተ። ማን ነው ፈቶ ይልቀቀብኝ? የእሱ ቤት ይሄ አይደለም። ይሄ ቤት የኔ ቤት ነው። ያለ ምክንያት እኮ ቦታ ብትሰጠኝ ውስጧ ጋር ብቀር ነው እንጂ አተርን ያክል ነገር እኮ አምጣ እኮ አትለኝም ነበር። ቦታ ሰጣኝ ነው እንደው መቼስ ሌትም ቀንም ለሊት በህልሟ ቀን በሀሳቧ መጥቼ ነው እንጂ መቼ አተር አምጣልኝ ኧረ እኮ እንደሚሳል ነገር የለም። እዚህ ተመስገን ፈጣሪ። አይደለም ይሳካል። እንደው አቅጃ እንደዚህ ይቀራል ብዬ ያው ይሳካል ተመስገን። አሁን ይህ ከርኩ በኋላ መቼም ልቧ ዷ እንደሚል ተስፋ አለኝ። እችን አሰላስዬ ገብቼ እዚህ ማልኩሽ አይባሉ አልኩሽ። አያችን ነህ የኔና የባሌ ቤት ነው። የኔና የባሌ ቤት ነው። በሌላ ቃስ መጣ ደግሞ ስለሳጊያለሁ እና ባልሽ ውሽማሽ ነው? ኧረ ባሌ ደግሞ ውሽማ እኮ አይባልም። ውሽማ አይባልም። ይሄ ባሌ ነው። እሱ የ80 ባሌ ነው። የ80 ባሌ ነው። ያገባው ታጭቶልኝ ያገባው። እንግዲህ ጤፍ የሚያመጣው የምን ጤፍ ነው? ወንድ አለ ዘንድሮ ተመቋጠር አልፎ ወጣው ከቶም ጤፍ መጫንም ጀመረ። እሰይ እውነትም ወዷታል ማለት ነው። ኦክ ያርግለት ይስማር እንግዲህ አወየው እኔ ለማጥ ድሬው በእናንተ ላሳይማ ስራ አስፈታኝ ተዋለው ያየው እንዳለ ቤት አይደለ ክላሳይና እንደ ቤቱን ልጠቁም ታልካ አይደለ ያውቃሉ ነው ራሴ ይሉ ምን መጣብኛ? እኔ ናፈር ልብላ በል ደግሞ ጉምን እንዳይሟጭቅ እሱን እየናስክ ኧረ ስራዬን አስፈት ይልቀነ ደግሞ ያ ኋላ ልጅ ኧረ ዛሬስ እንደው እንደበላኝ ነው እንዲሁ አንዱ ሀገር ደግሞ ዝም ብሎ ሰተት ብሎ ነው እንዳውን የማያውቀው ሀገር ወስደት ሊግድም ኧረ ቤቶች ትታይ አለለ ደህና ሰነበታችሁ። ምናችሁ ነው? ምንድነው? አለየሽኝም ወይ? ዋኔ እኮ አዋው እንዳለን አዋ እንዳወቀኝ ሽምግል ያለኝ አይበሽ እንጂ እንዴት ነው? እንዴት አይነት እኔ እኮ ነኝ አትብኝ ዋኔ በሩ ዘግተሽ አንቀሽ ይዞሽ እንዴት ነው የምገባ እንጂ ኧረ ተው። እኔ ሰላማዊ ሰው ነኝ። ቆይማ እኔ ለሰላም ነው የመጣው። ለፍቅር ነው የመጣው። እኔ አልነካሽም። አመል ሆነብኝ እኮ ነው። አመል በብብት ያስገባዋል። አመል ሆነብኝ ነው እና እኔ ነኝ ሽምግልና ሊካዋ እንዳወቀን እኔ እኮ ነኝ እጮኛ ሊሆን ለእናት ላንቺ አባት እኮ ልሆን እኮ ታይ እንጂ አሁን ይሄን አተሩን ያመጣውላችሁ እኮ እንደው ሽሮ አተር ነው። ሽሮ ይቸግራችኋል። የክረምቱ እንግርግቡ ሽሮም ጥሩ ነው እና ለዚህ ለክረምቷ መውጫ ትሆናችኋለች እኮ ብዬ እኮ ይሄኔና እና እንደው ሆና ነው እናትሽ የገባች እንደዚህ ጥርቅም አድርጋብኝ የገባች ሆና ነው ይሄኔና እንደው ሰወዳት እኮ ሰወዳት ፍቅሩ ነው እንደሚያረጋት ፍቅሩ እንደዚህ ያረጋት እና አንቺም እኮ ሰጋሽ እንደው ፈራሽ አልፈራሁም እና ይችን
ሽሮዋን አድርገሽ እንደገና ደግሞ አንገርግበሽም ሩዋን እያዘጋጃችሁ ብሏል። እናቴ እንደው አይኗን ባየው ጥሩ ነበር። እንደው አይኗን ባየው እንደው ብትከፋ ማስፈጫውን ይዘው ስትመጣ ታያታለች። ማስፈጫው ሩዋ አመጣለሁ። አሁን ከተማ ባንኩ ሰድ አውጥቻ አመጣላታለሁ። ምንም ችግር የለ። እንደው ምንም ሀሳብ አይግባሽ። እንደው ሁሉን ነገር እኔ አሟልቼ ቤቱን ጥንቅቅ አድርጌ አስተዳድረዋለሁ። እንደው ዝም ብለሽ አቻውን እናትሽን እንደምን መከራትና እንደው አባትሽ አታስቢ። አይደል ተወጥንከኝማ አመል ሆኖብኝ እንደው እንደዚህ መንካት አመል ሆኖብኝ ነው። በሉ በቃ ሰላም ሁኑ። እንግዲህ እመጣለሁ። ሚጣንም አታስለቅሷት እንዲያ በላት። በሉ እስኪ ሰላም አምሹ። አስገቢው ይሄን ሰው እንዳይወስደው። ምንድን ነው ደግሞ እንዴት ያለ ነገር ነው? ምን አከላተልኝ እንስሙ ተመጣስ ግድ የለም። ምን ለአንድ ሁለት ቀን ብንደነግጥ ነው። ነይና ቢጅሉ ጣብለን ሙችልት አስቀምጠኝ። እኔ ፈርቻለሁ። ግቢ እኮ አልኩሽ አልሰማኛልሽ እንጂ በሩን አንቃሽ ዘሻይ ምን ይፈርጂ ነው መገባ ነይ ወጣሽ ነይ ዋ ደምዲው ከተለሽ ተው አስጀነከታ ሎትሮ ግን አንቺ ቢሆነ ነገር ስሮጥ አብረሽ ተከትልሽ ነው የምሮጥ። ወጭት ተጀቅርት ምክሪያው ኧረ ሰላቢ ነው ሰው አላሰብኩትም። ወጭት አረግንሽ ቆይውና አተከድል የዛሬው ቡና ሳላረበት ርቅ መቀነቱ ሁሉ ቅጡን አጣ። አረዲያ የመጫት መቼ ነው እንዲውስ የሚያምርበት አንጀልጅለሽኛ። አረዲያ እንዴት ያለችትን ቆፍጣና ሰትጆ ጅላ አረገች። ሁሩ ቸራው ለኝ እስቲ ወጭው የበዛህን ጀምር የቀን መለቅሶ ልጨርሶ ነው ብዬነው። ታየው እናት ገሌ ልበላት ማየማ ያቲያትማ ገሌ ጥቁር ፍየል ሳሬ በልታ ወሃየን ጠጥታ በዚህ አርጋ በዚህ ገባች። እስቲ አንቺ ደግሞ በይ እስቲ ገሌ በይ እንዲያ ኧረ ያልሽ ቀረ እንደ ደዋ ይመጣል ውሃ በደንብ ይሳደራ አግናት እሱ ያለ እሱ አለ መጣ ሲገሸልጦ ይመጣል ሲርጉቴው ምንስ ቢሆን ልጅ ያለ ታሪካች ነው ቤት የነረሰ እንግዲህ አባታው ይደልልኛል ወዲያ ደግሞ ሞይ አንታወራለ አሁን ብርቁ ምን ሆዳለ ነይ ገሌ ልበልሽ ነይ ገሌ ጥቁር ፍየል ሳሬን በልታ ወሃየን ጠጥታ ገሌ ጥቁር ፍየል አክ መጣያስ እኔ ዘረስት ጓልል ይውልህ ያንቺ ናስጣትጫ ከጎብልኔ ቀመው እኔ ደግሞ ሰርተው መስሎኛል። ድረን አምጡ አልኩና መልእክቱስ እንዴት አረከው? የቱ ማን ጋር ይላኩ? ውሽማችን ጋር እንደው አንተ ሰውዬ ውሃ እንዳታስበላኝ። አጃው እንደምን አገኘኸው ወይ ምሽቶኝ ቁጭራችን ማር ሰጣች። የትኛው ቤት ነው ገብቶ? የትኛው ቤት ነው ገባ? አጃው እንዳለ የኔውን እኮ ነው ያልኩህ። ሲገባ ቤቱን አይቼዋለሁ አላልክ? ቤቱ አይቼዋለሁ። ምን ማር ሰጣች? ይኸው እንደው ዝም ብሎ እኮ ነው። እንደው ሴት የሚባል የለም እንጂ ቤቱ ኧረ ይሄን ነጭ ልብስ እየለበሰ ያንያበበ ይሄ ቀትር ጋኔል በባለፈው አለሳክሶ አዘናብቶ ዘንድሮ እንደባለፈው መስሎት ጫቂያ ማናቱን ከፍየው ገላግየው ዘውንትላታለሁ እንጂ ዛሬማ እንደዚህ ልጅፋፈር ነው እኮ ድፍረት ነው። ያያ
እንደምን አለ? ሰላም ነው? እንደምን አለ? ዛሬ በሰላምታ ሆነ እንዴ? ወደዚህ ውስጥ ሰላም ነው። ሰላም ችግር የለም። ሰላም ነው። እንዴት ነው? ደህና ነው። ብርቱ ሰነበትኩኝ። እንደው ከብቶችም ሁሉም ነገር እንደው ሰላም ነው። ላሳብ እዛ ምንድን ነው ያሰብከኝ ነገር አለ? ኧረ ምን አስባለሁ? ምንም አላሰብኩም። እጄን ጠምጥም እንትን አስባለሁ። ኧረ ምንም ማመን የለብኝም። እንትን ነው ፈረስ ስጋ አለ። ፈረሱ ገና አልተገራም ነበረ። አለጉጮ ከመረብ ቢጥለኝ እንደዚህ እጄን ሰብሮት እረፍ እና ለዛ ነው እንጂ ለዛ ነው የጠመጠምኩት እንጂ ሰላም ነው። እንጂ ችግር የለም ሰላም ነው። እንደው ምን አለ አንተ እንደው የሰው ሀገር ሰው ሲመጣ አመስግኖ መንደር እንዳይሰደብ ሰላም ተብሎ አመስግኖ ሲሆን ቤት ተለቆ እንግዲያ ተደርጎ ይቀመጣል እንጂ ሰው ይደበደባላት። ማን እንደበደብኩ ምን መሰለስትና ልትገጥመኝ ሞክር አልነበረም? እንትን እኮ ነው ሰው ተሰስቶ ሰው እና ሰው ይሰሳት የሰው እንደው ዝም ብሎ ሳይጣራ ዝም ብሎ የሰው ላይ እንትን ይባላል። እንደው ሙት እንደው አፈር እምነቴን ነው አፈር ልሁንልዎትና እንደው በቃ ቆመናም ሁሉ ነገሩ ብርሶ ነው የሚመስል በቃ ነጭ በነጭ ለብሰው ሲሄዱ ልክ መሰለኝ እንደው ልገጥም መጣውና እንደው ባጠፋው ይቅር በሉ ይቅር በሉ ወንድም ይቅርታ ወንድም ትምህርት እንዲሆን እንጂ ሌላ ነገር ውስጥ አስቤም አልነበረም እና ለዛ ነው እንደው ይቅርታ ትልመት ስህተት ነው። እንድ ልጅ እንዲህ ሲል መጠመጥ አያምርበት። አዎ ስህተት ነው። የኔና ሰው መሳይ ከይሲ ጋኔን በባለፈው እንደዛ አሳቻ ሳትጠብቆ እንደዛ እርጉም ሰው ይመስላል ውሻ እና እንደውስ ምን ታመጣ እንደውስ ተያዣ ሰው መሳይ አይ ሰላም ነው ወይ እንዴት ነው? በሱ በኩል ነው መንገዱ በሱ በመታጠፊያው አፈር ያብላ አፈሩን በልተ ከይሲ ቤት አባቱ አምቡላ ተያዣ ሰው መሳይ ቤት አባቱ ሰው ይመስላል። ምን ታመጣ ገረ ቆይ ያለይቻለሁ ቆይ እና እንዲህ እየተፈረጠጠ ስድብ ተያዣ ወንድ እኮ አስመጣም ቦቅቧቃ ቦቅቦቅ እዛ የእናትህን እንትን ማማሰል አድርገዋል። አፈር ብላ ወንድ ብሰጥ ሰዳይ ቦቅቧቃ ቦቅቦቅ ምንም አታመጣም ውሻ እና እንገናኛለን። ምን አይነቱ ባብ ነው እናንተ? ተስለክል እኮ ሰው ደግሞ ነጣ ግር አለ ወምሽተ አጊሮም አለው ይቀላቅል እንግዲህ እና ነው ቤቱን የሄዱ እህታለች አይልሱ ሳናይቶ በልተው ማር ሰጠችህ? በልጀርክ በላ ትበላለህ እንግዲህ እየርክ እና ታንተን ሰው ብዬ ደግሞ እያው እንዳለ ደሙ ሌላ ቤቱ ነው አግኝተህ ያንኳ የቱ እኛ የት እንኳን ገብቶ አልወጣም ያሉ ሌባ ያልከውን ሰውዬ ነው። እሱ እናቴ አሁን ሲያፋጀን የቆየ እኮ አገኘሁትና የት እየሄድክ ነው አባ አለኝ። አባቴ ነው ብቁርኛል እዛ እና ወዲህ እየሄድክ ነው ሲለኝ ተልኬ ማለት ምን ተብለህ ነው ሲለኝ እንትን ሽሮ ናብላ ሽሮ ናብላ አይደለም ለሱ ነግራው ነው እንዴ? አንተ ነግራው ነው ለሱ ግን ምስጢር ነው አልነገርኩትም። ነግሬዋለሁ ግን ይኸውልሽ በቃ ነግሮት ነው ይዘህ የመጣ አይድል አንተ እኔ ከተትከኝ ማልወጣ ወዳ ተዚህ ነፈስጋ ተብድለ ተነከከኛለህ። እብድ እኮ ነው እሱ እኮ እብድ ነው ይመታ
ይገባሃል። ነገርኩህ እንዳትጠጋው ተንግዲህ ሲያስበደብደው ቆይቶ ሄደ። እኛን አሁን አስቶ በር ዘግቻለሁ እንደ ቆይ በልተገጫለሁ ኸሪያ ደክሞኛል። ተኛውን በዮቴ ቡናውና እንግባ ማረዲ አንቺ ሳዋዘ ዶክ እጆክ ራሴ ብሰራው ታንቺን ታዝዝ እንጂ አምጪ ሂጂ ልጅ ጋር እዚህ ጋር ሳንቺ ልጅ ያቆያየ ምትቆላችሁ ዲያርጋ ሳይኮ ዝም ብላ አንቺ እንግዲህ ወይ ልጅትን በቅጥ ያዥ ወይ የምታደርጊውን አድርጊ ዲያርጊ ምሽት ማርኪሻ ምሽት እዚህ ቤት እንግዲህ ያለው ሰውዬ ስለ እንትን ወንድ ያለ ሳልካ አልኳት ምን ያለችና የወንድ ያለ ቤት ሌላ ማለት እላህ እንዲያው አይደለም ግዲያ እዙ እንትን የምታውቁ ማራሉ ድም አልኳት አውቂ እንኳን በላ ይልቅ እንኳን ተሳሳተ ልጅ እሰይ እናቴው ነው ምንሳል እንትን እንጀራ ለፈጭ እንግዲህ አስማልደ ይር ክላስ እዚያ ወልፋ ላከችልኝ እግዚአብሔር ይስጣ እንጀራ ልብላም እንግዲህ ምን እንደምትበላ እንቁላል እንጀራ እንግዲህ አንተ እኮ ነገርኩ እኮ እኔ አንተ ማኪ ሲመጣ እኮ እስቲ ሰው ኳል ሰማን ይላል የሌላ ሰው የለውም እንዴት ሽም ለማ በመኪና እንድትወስደኝ ወንድዬ ጋር ናፍቆኛል ወንድዬ እዚጋሽ አንቺ ታይልሽማ መብራት ፈላልገሽ እሱ ስልክ ባትሪ አድርጊው እዚጋሽ እኔ አይደለም እንዴት ተወኝ ነገ ትወስደኛለህ እንጣለው ማጫውታት አጫውታት አልጨረስክም? እንዴት እስካሁን ምሳ የሚባለው ነገር አይርብም? ያ ምን እጨርሳለሁ? ምን ያየሽ ጠንካራ ሆነ እንዲያውም ቢያለ ተወደቀ ቀረ። እንጨቱን ሳላቀጥልሁም መቼውን ይመሸድ ስመጣ ይሆናል። ታምጣሩስ እንዴት ነው የሚሆነው? ያ አንቺ ደግሞ አይዞህ ማለት ነው። ሁለት እኮ ነው ያረከው። ምን ላድርግ? ይሄንን በግድ ነው እንዴ አቅቶሃል። እንዴ አልሆነም። የምን እንደዚህማ እኔስ መጃልተኝ ነበር። አሁን ካድስቱ እንዴት ነው የሚጣል? ለተቀማጭ ሰማው ቅርብ ነው አለ። አንቺ ደግሞ ዝም ብለሽ ታው እንዴ አርጎ ፈልጦ ነው ረአረፎ ጭምር ነው ብላና እንደጋ ታቀጣጥልልኛለህ። ምን እርሷል ምሳ ዋ ታልደረሰ መጣ ብለህ ነው? ደህና ሰነበትክ? ደህና ነህ? እንደምን ነህ? ደህና ነህ? ወርስቲ ደህና ነህ? እንደምን ነህ? ደህና ነህ? እንደምን ነህ? ደህና ነህ ወይ? ማን ቤቱን አሳየህ እንዴ? ዘንድሮ ነገሮች ለፎስ ይቻላል። እንዴ ወርቅ ማተተውኝም እኮ ኃይሌ እንዴት ነው እየተገፋፋል? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መቼም ጠፍተሽ እኮ ያን መንደር ደህና ሙቀሽው ነበረ። አንዴ ሻዩን አንዴ እንትን ይያልሽ አሁን ምን ያደርጋል ቀረ እኮ። አሁንማ ተሻሻልን፣ ለውጥ ላይ ነኝ። እንዴት ኧረ ያው አልፎ ምን ያማ ጠፍቶ ሌላ ዘፈን መጥቶ አሉ። የማ ምን መጣ? ሀብት መጣ። እንደው ጀቴ መቼም ይወደኛል የልቤን እንትን አይቶ ዛሬ ይሄን ባዶ ግርግዳ አትይ ግርግዳ ምን መለጣጠፍ እኮ የማርንበት እናስጌጣለን። ችግር የለም ግን ሀብት እያንኳኳ በሬ አይደለ? እውነቴን ነው። ተተኛውበት ጥሩ አለ አጭ ነይ ብሎ ነው ዝም ብዬ ብድግ ብዬ እንደው ሆይ ብላይ ብዬ ልጆችን ይዤ ሰብስቤ ይሄንን ያደራ ልጅም ይዤ መጣሁ። በርቁ እኮ ተኔ ጋር አይ ሰምቻለሁ ይዤ መጣሁ። እዚህ ይኸውልህ አለፈ፣ ሁሉም አለፈ። ያው ሁላ መከራ አለፈ። እንኳን ተውሹ መንደሩንስ እንኳን ተውሹ። እንደው እኔም እኮ ተውኩት መንደሩን። አይ ያበሳን እየቆነጠረ ለሰጠኝ ማዳበሪያ እየቆጠረ ስንት ነገር ለሰጠኝ ሰው ይኸውልህ ዛሬ በኩንታል ይመጣል ልጅ ወዳጅ ያሳጠኝ ጀታ ምን ትዳር ቤት የሞካከረ እኔ ምን ቦት ይሞክሩኛል እንጂ እኔ ምን ቦታኝ ልቤ ብቻ ንጡህ ነው። መቼ ይኸው ዛሬ ሰው ባለገች ስሜን ማለት ሊያጠፋ ይችላል። ተዚህ ትላለች ተዚህ ተዛ ትላለች ሊለኝ ይችላል። እኔ ግን ሄድኩባቸው ወይ ወንዶች ላይ እኔ ሄድኩ እኔ አንኳኳው
ሲያናቅላችሁ አናታችሁ ላይ ሲወጣ ትመጣላችሁ። ነገራችሁን ይዛችሁብኝ ትመጣላችሁ። የሚረዳ ይረዳኛል፣ የሚፈልግ ያገኛል። አንዴ ልጄኔ አይደለም አንዴ ልጄኔ ነው፣ ግራ ያጋቡኛል። ያን ሁሉ ልቤ ንጡህ ስለሆነ እንደፈቀደህ አንተ ብቻ ብዬ ዝም ብዬ ተሰደድኩ። ይሄም ወይ ልጅም ጥለውብኝ ቀሩ። ይዤ መጣሁ። ይሄው ግን ጀታ ዝም ብሎ እቤቴ እያንኳኳ ይመጣል። ነገም እያንኳኳ ይመጣል። ዛሬም እየተንኳኳ ይመጣል። ይቀጥላል። በቃ እኔ ልብ ብቻ ንጡህ ይሁን። እንደው ካለፈው እንኳን እንደው ትንሽ እንኳን አትማሪ። ምን አረኩኝ? ያ ሁላ ፍጅት፣ ያ ሁላ ስቃይ፣ ያ ሁላ ምንጀር መተራመስ መነሻውና ትምህርቱ በማን ሆኖ ነው? እኔ ነኝ ወይ የመጣሁባችሁ? እኔ ነኝ ወይ? አንተም ብትሆን ነገሩ አንተ ታላ አንድ ቀን አልነካኝም። ግን አንተም ብትሆን ሻይ ቤት ስከፍት ለእሱ ንዴት እያልክ እሱም ለሚስቱ እምቢ አለችኝ እያለ ይመጣል እንጂ እኔ ምን አልኩ? እኔ ተርኩ ቤታችሁን እጣውባችሁን ትዳራችሁን አፈታው። አሁን ሌላውን ተውና ዓለም የደህና ናት። እሷን ነገር ተኝ ምን አሃ ልጁስ የኔ መቼ ሆነ ቢወለድስ ልጁ የኔ አይደለም እኮ አንተም ደግሞ ትክዳት እንዲሁ ሌላ ረራራ ካርኳት እኔ ልጅ አምሮኝ አምጩ አብረን እናሳድግ ብላት አይደለም አቆርጣላት ወደረደ በዚሁ ቀልጠይ እናት ሌላ ወስልታለኝ እንዴ አለስ የላትም ነበር። እኔ ምን አውቃለሁ እንግዲህ ልጅም ቢያለው አንቺም ሙሉ ሞክሪ አንተም ሞክር ተበብለን ነበር። አንቺ ጋርም የመጣውን ጊዜ አንድ ጊዜ እንደዚህ አስፋልከኝ ነበር የመጣው። ከሌላ ቢመጣ አሳድጓለሁ የምትል ሰው እንዴት ልጅ እንዳማረኝ ቀሎ ተወው እስቲ እግዚአብሔር ያለው ይሆናል። እና እሷማ ኩርፋ ሄደች። የልጁ አባት ጋር ትጋዳደላላችሁ በአንተ ጠባይ የሚሆን አይደለም ብላ ጥላኝ ሄደች። እንግዲህ ምን አደርጋለሁ? እኔም ምን ይደረጋል? ተው እንግዲህ ያ ጅራታም እንዲያው መንደሩን እየበጠበጠ እያፋላ ዘራዝርቱን ሰብስቦ ከሷም ወገን ተሚስቱ ወገን ሆኖ ተዚያች እንትን ብሎ ነበር። በጀ ሰው ከሚጠፋ ብዬ መንደሩን ለቅቄ ወጣሁ። እንደው ሀዘሽ በቂ ነው። አደራሽ እንደው ይተለያየሽ ቤት እንጂ ሳይበላ እንዴት ነው በባዶ ወደ የሚጠጣ? ያው ለመጣ ስለመጣሽ ነበር እኔ የምልህ እንጂ አንተ ለዛ እንደው ላይ ያው እንዳለ እንደው አንተ እንደው ያን ልጅ አደረሰሽ ልጅ ነው ያጫለት ምንድነው የምትይልኝ? እንደው አንዱ አሳዛኝ ነገር ነው። ቅድም መጥቶ እንደው አንጀቴን ነው የበላው። እንዴት እኔ ዘንድ እዚህ እኛ ዘንድ ያያው እንዳለ ቤት ነው ብሎ መጥቶ ቤት ገብቶ እንደው እንዴት ያለ እኔ ጠራኝ እንዳወቃለ ያያው እንዳለ ቤት አለ ነው ያልኩት። ደግሞ አንተ ያንተስ ቢጠራ ደግሞ ምን ሆኖ ነው? ያያው እንዳለ ቤት የታለ ብሎኝ ይሄ አይደለም እላለሁ። ይሄ ነው ቤቱ ቁጭ ማርብሳት ምን ብል እንዴ ያላረኩት ያልሰራሁት ነገር የለም። እንደው እንዴት ምን ሆኖ ነው የምንፈልገው? እንዴት ምን ብሎ ነው አለ ታልኬ ነው አለ የሱ እንደው እሱ በቃ ቤቱ ነው ብቻ ብሎኝ የተከራከረኝ። አያው እንዳለ የታለ አምጪ አይ እንደው ሙና ነገር እና ምንድነው አለ ወዴት ምን እናት እየተደ ዋታ ያያው እንዳለ ቤት የት ነው ስለኝና እንደው ናኒ ላሳይ ቤቱን ስለው ታውቀዋለሁ ብሎ ጨሎኝ ነው የሄደ። እንዴት አንዱ ገደል ባልገባባት እንዴ ሙና ልጅ እንደው ባንዱ ጉርጓድ ደግሞ እኮ እዚህ እናንተ እንደው ባንዱ ገብቶ ሞተባት። አንተስ እንደው አሁን እንደው ያ እንግዲህ ያደረሰች ማለት እኮ እንደው አጥንቷም ገሯል ማለት እኮ እንደው አሁን እንደው መቼም እሱም ሙና ነው ብሎ እኔ ሰውዬው ምን እንደምታውቂው ምን እሱ እኔ እንግዲህ እኔ እሱን እንደፈለጋችሁ ምን ስሞኝ ቢሆንና ሸከፍ አድርጋ ስሙ የምታስጠራ ሚስት እንጂ እንደው ለሙና መልሶ ሙና እንደው ምን አድርገው የምትይኝ እኔ ያየሽው ቀን ጠዋት ማታ እየመጣ መቀመጫ መሄጃ ሲያሳጣኝ ይሄር እየጨቀጨቀ እና ምን አለ እየተላለች እቺ እንደው ግን አድርሰው ነው እሱ ደግሞ አንቺ ምን ያውቃለሁ እንግዲህ ነው እንጂ እንደው እሱን ያደረሰች ተሆነች ተታልቅበታለች። እኔ ያለ የምትጠይቂ ምን አውቃለሁ። በይ እንግዲያስ አሁን ጉርጓድ አንዱ ጉርጓድ ደግሞ ገብቶ አይ ያሙና ልጅ አይደለ በይ እስኪ ላሳየው እስኪ በይ ልፈልገው እስኪ ልሂድ እና ቆይ በልተ ተዳለመ በይ ቆይማ እመለሳለሁ ላሳየው ቆይማ መጣው ያው ለአንተ አንድ ነገር መናገር እንዲህ ነው ዝናብ እንዳይመጣ ይሄ አሁን አተኩሷል አስገቢውማ መጣው ላሳየውና እስኪ ልፈልገው ነው በይ መጣው በይማ እንዴ ሰውዬ አሁን መጥረቢውን እንኳን ጥሎት ቢር እንዴት ነው የሚያደርገው? የሆነ ነገር ለአንተ ድሮ ማማከር ዛሬማ እችን ሰርታ አይደለ እንግዲህ ስትገላበጥ ነው የምታመሽ። እና ወዲህ ግድሙና ነው
ቅርብ ነኝ ያለሁ እንደው አመጣጤ እንኳን ልብ ቀርቶኝ ነው እንደው አንቺም ታውቂያለሽ ጉዳዩን እንደው ያለ ልጅ ቀረው ምን እንደይ ተሞላ ዘር ምን አንቺ ጋር አንድ ጊዜ እንዲያ ተሳስተንም ቢሆን ሞክረን ነበርና ታዲያም ምን አይደለችም ሲል ምናልባት እንደው ተኔት ሆነ እንደው አንድ ቀን ሲተት እግዚአብሔር እንደው ሰጥቶኝ ሆን ብዬ ፈጦር እኮ አይወለ ፈጦር አንድም ሁለትም ቀን ቢደረግ አንድ ቀን እኮ አንድ ቀን ደቂቃ ነው ሌላ እንትን የለውም ግን እኔስ አላሰላሁት እኛም ግራ ገብቶኝ እንደው አታመላልሽ እንደው በዚህ ጉዳይ ታታመላልሽ አግንታይ ነው ተመላልሰስ አግን የኔም ሆነች እኮ አሳድጋለሁ እኔ ምን ደስ ብሎኝ እኔ እኮ ፈልጌው እኮ ነው እንደው ያለ ዘር አልቅርባችሁ ተው እስቲ እንደው አንድ ቀን እንኳን እንደው እኔ ውሸት አልወድም እንደው እኔ አንቺ አይደል እኔ ውሸት አሮ እንዲያስ ይውል በዘር በኩል ይው እኔ ይውልህ የመሰለኝ መጀመሪያ ያን ያህል ጊዜ ተሱ ላይ ስለሆነ የተገዳደምኩ ተሱ ውጭም ሌላ አላውቅም ነበር አንተ እንዲያ ህድና ሞክራለች ሚስቴ ምን ብለ በመጠጥ ሃይላንድ ቀን እንጂ ከዚያ ውጭ እኔ እሱ የታስንቶ ያጋድመኛል በሐሳቡ እንጂ እኔ ተሱ እኮ ውጭ እኮ አልወሰለትኩም እውነቴን እና ያቺ አንድ ቀን ስተትም ተሆነች እስቲ ላስላው መችስ የወለድኩበትን ቀን አውቆ የለ እሱም እኮ እያሰላ ነው የኔ አይደለችም ያለ ስለዚህ እሱ እንዲያባረክ አቀጠጡ እኔ ሌላውን ነገር ተይውና አቀጠጡ ወደኔ ነው እውነት ለመናገር ሌላም ሰው ነኝ ቢል እንደው ባታምኝ ደስ ይለኛል እኔስ ደስ ነው የሚለኝ ምን ችግር አለ እስማ እስቲ ቆይ ዝም ብሎ መቼም ያንተ ነው ብዬም አጉል ነገር አልከተም ደግሞ ተሳቀቃለህ ቆይና ስላው ተሚያውቅ ሰው ላይ ላስላና መልእክት ልከብሃል ተሆነ ታልበለዚህ አንተ ምን አንቺ አትጥፋ እንግዲህ ማን አለኝ እዚህ ሊታጅልኝ ወንድም ዘመን የለም እና ናናቻ ተስበድ እንደው ምን አለ የተሰደሻል አደጀር ልጅ ተጣይለ አረ አልፋችሁ አይደል ይመጣ አይ ልጅ ትስል ነበርች እንታይና ያዩዋል እንደው እናንተ እንደው ያሉና ልጅ አትላችሁ እንደው ወደ ዳር እንዳታስወጩ ከሰው አታገናኙ ብያጥቄ ነግሬያት እንደው ነግሬያት ያን ያህል ዛሬ ደግሞ አብይ ድሮስ መጥቶ ነበር አራ ሰይፉማ የለም እንዴት አድርገው ቢነግሯት ነው የምትሰራ እንዴት ምን አድርገው ቢነግሯት ነው የምትሰራ እንደው ወርሰላ እጅ እንማ ያው አጥቄ በደንብ ጋር መናገር አለብኝ እንጂ ለዚህኛማ በርቆ ይዛት ወርዶ ይሆናል ወደ መስከ እንግዲህ በእሺ እንግዲህ እንደው እንድታስቢበትም ጉዳዩን ሁለቱም ደግሞ የሚቸግርሽ ነገር አለ ኧረ ችግርማ ሞልቷል እና እንዴት ግድ የለም አሁንስ ነገ እስቲ ቆይ ቶ ቃላባ ያልኩን ብጅም አልበላ ቶ አራ እንዲያ ሳይሆን እኔ በዚያ በልጅቷ ሳይሆን እንደው የቸገረሽም ታለ ኧረ እሱስ ምን ችግር አረ ጉዛማ ሀገር ነው የገባው እንደው እንዲያል ሀብታም ሀገር ዝም በብኝ ሰራሽ ነው እንዳለ ወተት ነው ማሩ ነው ቅቤው ነው ምን ቸግሮኝ እንደው ተንኮል ከሌለበት ሸጋገር ነው እንደው አይደለም እኔ እንደውም ባረገው እንደው ሀገር መሰለህ እውነት እንደው ተመስራት ውጭ ሌላ የማያውቅም በቃ እንደው ስለተና እንደው ንቡ ገቢያ ብቲ ማሩ ብቲ ወጣቱ ብቲ እኔንም ባለላ ማረብኝ እኮ ለልጅቱ እዚያም አለ በርግጥ ግን እንደው ይሄም የተለየ አረ የተለየ ነው እንደው ሸጋገር ነው በእስቲ እንደው ሆነም እንዲያ ብዬ ቤትም ታገኛኘው እዚህ እኔ ያው በነጣ ተቀምጬ አይደል ይሄን አረ እንደው ልስጣቸው እንደው አንቺ አንገትሽን ታዋቂ ዝም ብለሽ ተቀመጭበት ብሎ አንዱ ሰጠኝ አረ እውነት ይሁን ልጅ ተቀመጥኩ እኔም ዘመድ አለችኝ እንዳገቡኝ እዚህ እሷን ብዬ መጥቼ ነው ሀገሩን ወድጄው ቀረው አይደል አዎ በይ ቡናው ምን እንደበለስቶ ተነግሯ ጉዳይ አሳስቦኝ እንደው እንቅልፍ ነስቶኛል ጥሩ አለ እንደው እንቅልፍ እስቲ እንግዲህ ወይ እንደው የኔ የሆነች ቀን ግን እንጃ እንደው ማረግልሽ እንደው አታውቁ እስቲ በል በል እና ትዳር ምንም ሞክረሽ ከሆነ ደግሞ ንገሪኝ ኧረ ምን አባት ለረብ የትኛው ሲያምርብኝ ነው እኔስ ታዲያ አይ ስጋት ገብቶሽ በኋላ ደግሞ ሌላ የለም እኔስ ትዳር ሳልሞክር ከጃጅለኛል መቼም ያ አይቀርም ግንባሬ አይደል ሞዴል የሰው ሞዴል ያለኝ
ብሎ ይነበራል አዳሜ እንጂ እኔስ ምንም የለኝ። በል እንግዲህ እመጣለሁ እጠይቃቸዋለሁ። እሺ እንዲያውል ሳትቀምስ ግን ግድ የለም በል ኧረ ሰላም ነው። ደግሞ የሰው ደግሞ በዚህ ሰዓት እንደዚህ አበባ መስሎ ይወጣል። ሴትዮ ማለት ነገር አለ። እውነትም የሚወጣ የሚገባ ሰው አለ ማለት ነው። አንቺ ፀሐይ ማነው አንቺ ከዚህ ሴት ያገኛት እዚህ በር ላይ እንዲሁ ዝም ብሎ የመጣህ ምን እንዲሁ ስልክ እንኳን ብትደውልልኝ ቡና እንኳን ሳላፈላ ስልክ ትላለች እቺ ምን ትላለች? ማነው ከዚህ አሁን ሲወጣ ያየሁት ማን ነው? ዘመድ ነው እንጂ ዘመድ አንድ ዘመድ ሚስት ባል ነው ባል ነበረ ሲጠይቀኝ መጥቶ ነው ዘመድ ዘመድ ይሄ ነው ዘመድ። በዚህ ሰዓት ነው ዘመድ የሚጠይቅ? የዘመድ አመጣጥ ነው ይሄ? ሰዎች ይሰሙሃል። ተውማ ዝም በል። አይ ይስማ፣ እኔ ይስሙን አገባኝ። ይስማ ይስሙን። ኧረ ዘመድ ነው አይደለም። ዋ የት ባል ነው የት ባል ነው? ኧረ እውነቴን ነው። የት ባለው አይደለ? እንዲህ ጎምለል የሚል የት ባለ ለሀገሩ እንግዳ ስለሆነ ኃላፊ አግዳሚውን መንገዱን ምኑን እያስተዋለ ነው እንጂ አስተዋውቃለሁ። እንዲያውም አስተያየቱን እኮ አርጎ ያየኝን እኮ እኔ ነኝ የማውቅ። እንግዳ ተግርስተላሽ እኮ እና ይሄ አስተያየት እንዲህ አርጎ ማየት ማለት ይሄ የእህት ባል ምን አገባው ስለኔ እንዲህ ብሎ ማለት ማን ነው የሚወጣ የሚገባ እህቴን የደፈረ ምን ያለ እያለ ነው እንትን ሊል ነው እንጂ ወንድምነት። አይ እኔ እውነቴን ነው ጥሩዬ፣ እውነቴን ነው። እኔ ተናግሬያለሁ። እኔ ሁለተኛ እንደዚህ ሰው እኔ ማንም መውጫ መግቢያ የሚያደርግ እንደዚህ አይነት እኔ ከኔ ውጭ እንደው በቃ ሰው እንደዚህ የሚወጣ የሚገባ ከሆነ ማለት ሁለተኛ እንደዚህ አይነት ነገርማ ሰላሉ አገዳህ ነው አግድ ያለ ነገር ነው። ተናግሬያለሁ። ምን ነው ይልቅና እሳቸው ሰዓት ላይ እየመጣ እንዴት ደግሞ ልጅሽንስ ያንን ሙና ልጅሽን በሰፈር ወደ ሰፈር እንዳትለቂው እንዲያው ወደዚያ እንዲያው ከሰውም እንዳደንዩ ብዬ ያን ያህል በጥብቁ ነግሬሽ መልእክት እኮ እኔ ላኩት። ጤፉን ተሸክመህ እንደመጣ ሁላ ይሄን ተሸክመህ ደግሞ አንገት እንደቀላ ብዬ ያግዝ ብዬ እኮ ነው አተሩን ላክልኝ ብዬ መልእክት የላኩኝ። ደግሞ ምን ትላለች ሳያ እና እኔ እኮ እዚያ ሰፈር ነግረውኝ እኮ ሳይ እዚህ ያንቺው ልጅ አወቅኩትኝ ሲነግሩኝ ገና እና እንዲህ እሱን አሁን እንደው ወደ ሰፈር እንዳትለቂው የዚህ ሰፈር ሰው ነገረኛ ነው፣ ተንኮለኛ ነው፣ ሸውከኛ ነው ታይ ብዬ አልነገርኩሽም? እኔስ ያገዘህ መስሎኝ ነው። አትናደር ተው እንግዲህ ዋ ቡና ይፈላል ቆይ ማጣ ሰው ተው እንጂ በይ እኔስ ተይው ቡና እሄዳለሁ። ስራ ነው የመጣሁ። ስራ አቋርጬ እኮ ነው አሁን የመጣሁኝ። እዚያ እንጨት ስፈልጥ ነው የቆየኝ። አሁን ደግሞ የለም እስኪ ስራ አለኝ እዚያ ደግሞ እንጨት ስፈልጥ ነው የቆየው። እዚያ ደግሞ እስኪ አሁን እንግዲህ ትንሽ እርሻ አለች ደግሞ እስኪ ወደ እሷ ጋር ልሄድ። እንዲያው ሁኔታው እንትን ሲለኝ ጊዜ ነው የመጣሁኝ እንጂ ልሄድ ነው እቸኩላለሁ። እርሻማ እንዴት እና ይሳል አይደለም የኔስ እርሻ እንዴት አድርገው ነው ምን እርሻ ነው ደግሞ ያንቺ? ምን አለሽ? ምን መሬት አለሽ? መሬት ምን አራሽ ጠፋ እንጂ መሬትማ ሞልቷል። የሚታረሰው እንዴት ጠፍቶ ነው? በግልጥ ንገሪኝ አልክሳ። የኔው መሬት የትኛው መሬት ነው? መሬት የኔ ወደ ማታ የሚታረሰው የማታውን እርሻ ለቅን የቆረማራ ለሰጠቅናኝ ያለ እንዴ አገላቢ ጨርስ ኮኳስ ዲን ለቁጣብ ብትበላ የጨዋታሽ እኮ ነው። እንዲህ እናደድና እንዲያው ሰውነቴ ዝም ብለሽ
እንዲህ ሲራዝ ተሰሽሽ እርጎ ነሽ እኮ የጨዋታሽ እኮ ደግሞ አሁን ስትመልሽ እውነቴን ነው። እኔማ ወደ ማታና አስተራረስን እንዴት እንደሆነ አጠማመዱን የምናየዋለን። ዋናው እኮ አጠማመዱ ነው። የሰው ልጅ እርሻ ምንድን ነው? ማንም ያስጠናረስማ ሌላ መሬት አለ። እኔንም ግራ ያጋባኝ ጨዋታሽ እኮ በሬው ነው ዋናው በሬው እና ሞፈሩ ምኑ ማረሻው እንትኑ ከተሳሳለ የለም ወረድ አድርገህ ብትመጣ ለመሬቱም ጥሩ ነው። በምኑ እንዲያውቅ ይኸውልህ እና ደግሞ ኧረ ግድ የለም የዚያለትም ስባባ መከሪያን ሲያሳየኛል ስቃል ብዬ መጣብህ ግድ የለም እንደዚህ ካቆመሳ እዝነ ለካ ገና ደንዝዝ ነው ለካ። እሺ በል ምን አባሽ ናችሁ እዚህ የምታጮልቂ? ደግሞ ይሄንን ንገሪው አሉሽ ወልወልዳ ደግሞ ያናረፍስ እንዲያርግሽ የምታጮልቂ ትገቢ ነው አብረሽ አንቺ አትንጭት ነው ንብር